አምስት መቶ ካሬ ላይ የተሰራ ቤት ነው። ማብራት አልተገጠመም። ያው ኦልሬዲ የተገጠመ ነው አለው ማብራት። ይሄ ሳሎን ነው። ትልቁ መኝታ ቤት ይሄ ትልቁ መኝታ ቤት ነውና ይሄ ቁም ሳጥን ነው። ይሄ ደግሞ ወደ ባኞ ቤት የሚገርም ነው። ባኞ ቤቱም የሚገርም ነው። ማብራት ስለሌለ ነው። ይሄ ቁም ስቲም አለ እዚህ ጋር። ባኞ ቤት አይሽ ይሄኛ ደግሞ የልጆች ቤት የእንግዳና ልጆች ቤቶች ናቸው። ይሄ አይከፈትም እንጂ ዝግ ነው እንጂ ይሄኛ እንግዳ ነው። ኪችኑ ኦልሬዲ ቤቱ በቃ ዘመናዊ ቤት ማለት ነው። በኤል ዘመናዊ በሰርቪስ ዘመናዊ የተሰራ ነው። ይሄኛ ማማ ወደ ነሽ ማማ ነይ 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 ቤቱ ፊኒሽንጉ እያለቀ ነው ያለው እና
ግሪን ነው፣ በጣም ሰፊ ነው። 500 ካሬ ላይ ያረፈ ነው። ኦልሬዲ ፊኒሽንግ እያለቀ ነው። ማሽን ስቲም፣ የቁም ማሽኖች ሁሉ ነገሮች አሉት። የተገጠመ ማብራት አይበራም፣ ጨለም ብሎ ነው። በጣም ምርጥ ቤት ነው። የሚገርም ቤት ነው። ኦልሬዲ 500 ካሬ በቃ ፊት ለፊቱም ገና ነው እያለቀ ነው ያለውና የሚገርም ነው። ወደፊቱ ይሄ ፊት ለፊቱ ላይ ፎቅ ግራና ቀኙ የፓርኪንግ ላይ ቤት መስራት ይቻላል። በዚህ ጋም ደግሞ ቤት መስራት ይቻላል። ሳይቱ አንደኛ ሳይት ነው። በቦሌ ከፍ ብሎ አዳማ ዩኒቨርሲቲ ጀርባ ተክልዬ ሳይት ነው።